በሚያልፍ ነገር ጊዜን አታሳልፍ። በሚጠፋ ነገር በሚረግፍ ነገር እድሜን አትጨርስ። መኝታ ላይ ስትወጣ ስለሚረግፍ ነገር አታውራ። መንገድ ላይ ስትሄድ ስለሚጠፋ ነገር አታውራ። ውበቱ ስለሚደበዝዝ፣ ቁንጅናው ስለሚረግፍ፣ ነገሩ ስለሚበላሽ ሳይሆን ለዘላለም ስለሚኖረው ስለ እግዚአብሔር ቃል ጫወታህን አድርገው። የእግዚአብሔር ቃል መድኃኒት ነው። መድኃኒት ከሆነ ደግሞ ያወሳሰድ ስነ ስርዓት አለው። አሁን አንዳንድ ሰዎች አሉ 3 ወር ቤተክርስቲያን ይመጡና 6 ወር ቀርተው 9 ወር ቤተክርስቲያን ውስጥ ቃል ከሰሙ እኩል መቀጠል ይፈልጋሉ። እንዳይመስልህ ካቆምክበት ትቀጥላለህ እንጂ ሲተጋ ከነበረ ሰው ጋር ተቀላቅላ አትቀጥልም። ይሄ የሽንኩርት ሰልፍ አይደለም። ይሄ የዘይት ሰልፍ አይደለም። ይሄ የጋዝ ሰልፍ አይደለም። ፈውስ የሚሆንልህ እዚህ ቤት በምትሃት አይደለም፣ በአስማት አይደለም። ፈውስ የሚሆንልህ ውሃ በጀሪካን ዘይት በኮዳ አሸክመንህ አይደለም። የእግዚአብሔር ቃል ነው የሚፈውስህ። በልብ ያዝ የተባልከው ቂም አይደለም። በልብ ያዝ የተባልከው ነገር አይደለም። በልብ ያዝ የተባልከው ተንኮል አይደለም። በልብ ያዝ የተባልከው የእግዚአብሔርን ቃል ነው። ይህንን ቃል በልብ ያዝ። ቃል ልቤ ደስ አለው፣ የደስታዬ ምንጭ አንተ ነህ፣ መተኪያና እኩያዬ። አቤት 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 ቃልህን እወደዋለሁ፣ ድምፅህን እወደዋለሁ። በኢየሱስ ክርስቶስ ስም በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 እንደዚህ ያነባለሁ። በሁለተኛውም ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በእግዚአብሔር ቃል የሚል ነው። በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 ላይ እንደምትመለከቱት በከተማ ውስጥ ጥቂት ሰዎች እስኪቀሩ ድረስ በጣም ብዙዎቹ የእግዚአብሔርን ቃል ለመስማት እንደተሰበሰቡ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 ላይ እናገኛለን። ሰይጣን ሰዎች የእግዚአብሔርን ቃል በሚገባ እንዲያስቡ፣ እንዲያሰላስሉ ከእግዚአብሔር ቃል ጋር ጠንካራ ፌሎሺፕ እንዲኖራቸው አይፈልግም። ምክንያቱም በሕይወታቸው ተጨባጭ ለውጥ የሚመጣው ከእግዚአብሔር ቃል ጋር ባላቸው ጠንካራ ግንኙነት እንደሆነ ስለሚያውቅ ብዙ ሰዎች ለእግዚአብሔር ቃል ያላቸው ቦታ በጣም አነስተኛ ነው። የሚሰጡት ትኩረት በጣም አነስተኛ ነው። እንደውም የእግዚአብሔር ቃል በሚሰበክበት፣ በሚነገርበት፣ የእግዚአብሔርን ቃል በሚማሩበት ጊዜ በመሰላቸት፣ ትኩረት ባለመስጠት፣ ደስተኛ ባለመሆን እና እንደዚህ ዝም ብሎ ጊዜ የማሳለፍ ጉዳይ ይመስላቸዋል። ምናልባት ሊሆን የሚችለው ይሄ በአቋራጭ ነገሮችን የማግኘት፣ በአቋራጭ ነገሮችን የመጨበጥና የመያዝ ከፍተኛ ፍላጎት ስላላቸው ሊሆን ይችላል። እግዚአብሔር በዋነኛነት ለልጆቹ ሐሳቡንና ፍቃዱን የሚገልጠው በቃሉ አማካኝነት ነው። ጻፉ። የተረጋገጠ የእግዚአብሔር ፍቃድና ሐሳብ የሚገኘው በቃሉ አማካኝነት ነው። ኤርሚያስ በትንቢቱ መጽሐፍ ሲናገር እንደዚህ ይላል፣ ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ ብሎ ይናገራል። በመጽሐፍ ቅዱሳችን አንድ ነገር 3 ጊዜ ከተደጋገመ የእርግጠኝነት ቁጥር ነው። 3 ቁጥር አንድ ጊዜ አንድ ነገር 3 ጊዜ ከተነገረ የእርግጠኝነት ቁጥር ነው 3 ቁጥር ማለትና ኤርሚያስ ሲናገር በኤርሚያስ መጽሐፍ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል፣ ምድር ሆይ አንድ ጊዜ፣ ምድር ሆይ 2 ጊዜ፣ ምድር ሆይ 3 ጊዜ የእግዚአብሔርን ቃል ስሚ ብሎ ይናገራል። ብዙ ሰዎች በክርስትና ሕይወታቸው ዘመን አስቆጥረዋል፣ እድሜ አስቆጥረዋል። ነገር ግን የተጨበጠና የሚቆጠር ለውጥና ፍሬ እንዳላመጡ ይናገራሉ። እንደውም በእግዚአብሔር ሕይወት በእግዚአብሔር ቤት መኖር ከጀመሩ ጊዜ ጀምሮ ሕይወታቸው ባልተጠበቀ መንገድ እየሄዱ እንደሆነና ካገኙት ይልቅ ያጡት እንደሚበልጥ አድርገው በማጉረምረም ይመላለሳሉ። እግዚአብሔር በትንቢት በኩል እንደሚናገር ምንም ጥርጥር የለኝም። እግዚአብሔር በተለያየ በኩል ይናገራችኋል። በእርግጠኝነት በማይቀየርና እርግጠኛ በሆነ መልኩ ግን የሚነግራችሁ በዚህ በእግዚአብሔር ቃል አማካኝነት እንደሆነ እንድታቁ እፈልጋለሁ። ስለዚህ እግዚአብሔር ለሕዝቡ ሐሳቡን፣ እግዚአብሔር ለሕዝቡ ፍቃዱን መናገር መግለጽ ሲፈልግ በዋነኛነት በቃሉ በኩል እንደሚገልጥ ማወቅ ተገቢ ነው። የእግዚአብሔር ቃል
እውነትን ያሳውቃል። የእግዚአብሔር ቃል አርነት ያወጣል። ጻፉ። የእግዚአብሔር ቃል እውነትን ያሳውቃል። እውነትን ያሳውቃል። የእግዚአብሔር ቃል በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 31 እስከ 32 ድረስ የምትመለከቱት ሐሳብ ነው። ለዛሬ በዋነኛነት መነሻ የምናደርገው የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ የሚገኘውን ይሆናል። በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ ያለው የእግዚአብሔር ቃል እንደዚህ ይላል፣ ይህንን ቃል በልብህ ያዝ፣ ለልጆችህም አስተምራቸው፣ በቤት ስትቀመጥም በመንገድ ስትሄድም ስትተኛም ስትነሳም ተጫወተው። ይህንን ቃል በልብህ ያዝ፣ ለልጆችህም አስተምራቸው፣ በቤት ስትቀመጥ በመንገድ ስትሄድ ከዛ ስትተኛ ስትነሳ ተጫወተው። በልብ ያዝ የተባልከው ቂም አይደለም። በልብ ያዝ የተባልከው ነገር አይደለም። በልብ ያዝ የተባልከው ተንኮል አይደለም። በልብ ያዝ የተባልከው የእግዚአብሔርን ቃል። ይህንን ቃል በልብ ያዘው። አሁን የእግዚአብሔርን ቃል በዝም ብለህ በመጽሐፍ ደረጃ እንድትይዘው አይደለም የሚፈልገው። የእግዚአብሔር ቃል የሚሰራልህ በመጽሐፍ ደረጃ ስትይዘው ሳይሆን በልብ ስትይዘው ነው። የእግዚአብሔር ቃል የሚሰራልህ እንደዚህ ያለ ቀጥሎ ሲናገር በቤት ስትቀመጣል፣ ከዛስ በመንገድ ስትሄድ፣ ከዛስ ስትተኛም ሆነ ስትነሳ ይሄንን ቃል ተጫወተው። የእግዚአብሔርን ቃል እንድትጫወተው እንድትናገረው ሞር ጊዜህን ከእግዚአብሔር ቃል ጋር እንድታሳልፍ በየትኛውም ሁኔታ ውስጥ ስትሆን የእግዚአብሔር ቃል ከአንተ እንዳይለይ በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ ትመለከታላችሁ። የእግዚአብሔርን ቃል የደስታክ ምንጭ፣ የደስታክ ምክንያት ጊዜህን የእግዚአብሔር ቃል ሲቆጣጠረው፣ ሰዓትህን የእግዚአብሔር ቃል ሲቆጣጠረው፣ በጠቅላላ የህይወት እንቅስቃሴ ላይ የእግዚአብሔር ቃል ሲሆን የዛን ጊዜ ነው በህይወት የምትፈልገውን ውጤት ማምጣት የምትችለው። አብዛኛውን ስትቀልድ ወይም ስትጫወት የምትጫወተው አንተ ስለ ሰው ከሆነ የምትጫወተው በብዙ ጉዳዮች ወይም በፌስ በተለያየ መንገድ ከሆነ አትጠራጠር። ጊዜ ያልሰጠው የእግዚአብሔር ቃል ዘመን አይሰጥህም። እድል ያልሰጠው የእግዚአብሔር ቃል እድል አይሰጥህም። ቦታ ያልሰጠው የእግዚአብሔር ቃል ቦታ አይሰጥህም። ለዚህ ነው የእግዚአብሔርን ቃል በልብህ ያዘዋል። ይሄንን ቃል በልብህ ያዘው፣ ከዛስ ለልጆችህ አስተምራቸው። 1 2 3 ብለህ ለልጆች አስተምራቸው። በሚያልፍ ነገር ጊዜን አታሳልፍ። በሚጠፋ ነገር፣ በሚረግፍ ነገር እድሜን አትጨርስ። መኝታ ላይ ስትወጣ ስለሚረግፍ ነገር አታውራ። መንገድ ላይ ስትሄድ ስለሚጠፋ ነገር አታውራ። ውበቱ ስለሚደበዝዝ፣ ቁንጅናው ስለሚረግፍ፣ ነገሩ ስለሚበላሽ ሳይሆን ለዘላለም ስለሚኖረው ስለ እግዚአብሔር ቃል ጫወታህን አድርገው። የእግዚአብሔር ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ይሄ ነው። ዛሬ ብዙ ሰው ጊዜውን የሚያሳልፈው በሚጠፋ ነገር ነው፣ በሚረግፍ ነገር ነው፣ ባሉባልታ ነው፣ በወሬ ነው። ማን አበደ ነው፣ ማን አገባ ነው፣ ማን ወደቀ ነው፣ ማን ተነሳ ነው፣ ማን ወጣ ነው፣ ማን ገባ ነው፣ ማን ተፋታ፣ ማን ተበጣበጠ። በቃ የብዙ ሰው ጉዳይ። እንደውም ብዙ ማህበራዊ ሚዲያን ካያችሁ የእግዚአብሔር ቃል ጄኒውን የሆነ ቃል በሚነገርባቸው ማህበራዊ ሚዲያዎች ላይ ብዙ ፎሎወር የለም። ብዙ ፎሎወር ያለው ስጋ በሚዘለዘልበት፣ ሰው በሚጠበስበት፣ ስም በሚጠፋበት፣ አሉባልታ በነገሰበት ነው ሰው ንብ ማርን እንደሚከበው። የእግዚአብሔር ቃል በሚነገርበት፣ የእግዚአብሔር ቃል በሚጫወቱበት ቦታ ሰዎች አይሰበሰቡም። አንተ የምትገረመው በሰው ጉዳይ ከሆነ አትጠራጠር። ፍጥረት በአንተ ጉዳይ አይገረምም፣ በአንተ አይገረምም። የእግዚአብሔር ቃል ጊዜ በሰጠኸው፣ በተጫወትከው፣ በደንብ አድርገህ ከቃሉ ጋር አታችድ በሆንክበት መጠን ነው የእግዚአብሔር ቃል የሚሰራልህ። ሁሉ ነገር ይጠፋል፣ ይገርማል። ሁሉ ነገር ይረሳል፣ ይገርማል። ሁሉ ነገር ይረግፋል። ቃሉ እንደሚናገር የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 15 ቁጥር 26 ሲናገር እዚህ ይላል፣ የአምላክህን ቃል አጥብቀህ ብትሰማ ትፈወሳለህ ይላል። እንደዚህ ይላል፣ እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታረግ፣ ትእዛዙንም ብታዳምጥ፣ ስርዓቱን ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁት በሽታ አላደርስብህም። እኔ ፈዋሽህ እግዚአብሔር
ነኝና አለ። ፈውስ የሚሆንልህ እዚህ ቤት በምትሃት አይደለም፣ በአስማት አይደለም። ፈውስ የሚሆንልህ ውሃ በጀሪካን ዘይት በኮዳ አሸክመንህ አይደለም። የእግዚአብሔር ቃል ነው የሚፈውስህ። ያዝ ለቀቅ እያረክ አትስማ፣ አጥብቀ ስማ። ሰኞ ሰምተህ ማክሰኞ አታቋርጥ። ከሰኞ እስከ ሰኞ ስማ፣ በደንብ አርገ ስማ። እዚህ ብቻ አትስማ፣ እቤትም ስማ። ያምላክህ የእግዚአብሔርን ቃል አጥብቀ። የእግዚአብሔር ቃል መድኃኒት ነው። መድኃኒት ከሆነ ደግሞ ያወሳሰድ ስነ ስርዓት አለው። ለምሳሌ 60 መርፌ ታዘዘልህ፣ 30ውን ተወግተ 30ውን ካልተወጋ በሚቀጥለው ጊዜ የምትቀጥለው 31 ብለህ አይደለም፣ ከአንድ ነው የሚያስጀምረው ሐኪሙ። አሁን አንዳንድ ሰዎች አሉ 3 ወር ቤተክርስቲያን ይመጡና 6 ወር ቀርተው 9 ወር ቤተክርስቲያን ውስጥ ቃል ከሰሙ እኩል መቀጠል ይፈልጋሉ። እንዳይመስልህ፣ ካቆምክበት ትቀጥላለህ እንጂ ሲተጋ ከነበረ ሰው ጋር ተቀላቅላ አትቀጥልም። ይሄ የሽንኩርት ሰልፍ አይደለም፣ ይሄ የዘይት ሰልፍ አይደለም፣ ይሄ የጋዝ ሰልፍ አይደለም። ሳኦል የተናቀው የእግዚአብሔርን ቃል ባለመስማቱ ምክንያት ነው። ቃሌን ስለምን አልሰማህም ይላል እግዚአብሔር ቃል ሲናገር። ሳኦል የተናቀው፣ ሳኦል ዲስግሬስ የሆነው የእግዚአብሔርን ቃል ባለመስማቱ የተነሳ። የእግዚአብሔርን ቃል ስትሰሙ የተከበራችሁ ነው የምትሆኑት። ቃሉን የሚሰማ ሰው ይከበራል፣ ይከበራል። አሁን ብዙ ሰው የሚያስደስተው ስለ ሰው ሲሰማ ነው፣ ስለ እግዚአብሔር ቃል ሲሰማ አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 የእግዚአብሔር ቃል እንደዚህ ይላል። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ከማቅረብ ይበልጣል። እግዚአብሔርን በጣም የሚያስደስተው ነገር ቢኖር ቃሉን ስትሰማው፣ ቃሉን ስትሰማው እግዚአብሔር በጣም ደስ ይለዋል። እሺ ታዲያ በእግዚአብሔር ቃል ምን ይሆንልኛል? ጻፉ። በእግዚአብሔር ቃል ምን ይሆንልኛል? በቃሉ አማካኝነት ምን ይሆንልኛል? በቃሉ አማካኝነት ምን ይሆንልኛል? ምን ይሆንልኛል? ምን ይሆንልኛል? አንደኛ ትባረካለህ። ሕፃናት ልጆቻችን እንዲበሉ ስንፈልግ ለኛ ሲሉ የሚበሉልን የሚመስሉት። ለዚህ ነው ብሉ እምቢ፣ ጠጡ እምቢ ምናምን የሚሉት። ግን እኛ እንዲበሉ ግድ የምንላቸው ለእድገታቸው በጣም ኢምፖርታንት ስለሆነ ነው። አይምሯቸው በትክክል ማሰብ እንዲችል፣ በትክክል አይምሯቸው የሚሰራ። በመሰረቱ ሕፃናት በልጅነታቸው በቂ ተመጣጣኝ ምግብ ካላገኙ የማሰብ ችሎታቸው ይቀነጨራል። ታውቃላችሁ። ለዚህ ነው ከሳህራ በታች ከአፍሪካ በታች የቀነጨረ አስተሳሰብ ችግር ያለብን። ለልጅነታችን ብዙዎቻችን ተመጣጣኝ ምግብ ስላልበላን። ታውቃላችሁ እንግዲህ ማንኛውም ሰው በኑሮ በስራው በቤተሰቡ በጤናው በረከትን ይፈልጋል። በረከትን የማይናፍቅ ሰው ማን አለ? ብዙ ሰው ስትጠይቁት ተባርኬ ተጎብኝቼ፣ እሺ ቤተሰቦቼ አርፈው፣ እሺ በቃ መቼ ነው ርፍ ብዬ ጌታን ማገለግለው ማይል ሰው የለም። ሁሉም ሰው መባረኩን ይናፍቃል። በሁሉ ጉዳይ ነው የሚናፍቀው። ወዳጆቼ የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 28 ቁጥር 2 እንደዚህ ይናገራል። የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። የአምላክን የእግዚአብሔርን ቃል ብትሰማ፣ የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ይመጡልሃል።
ያገኙሁማል። አንተ አይደለህም የምታገኛቸው፣ እነሱ አፈላልገው ያገኙሃል። አፈላልገው ይገርምሃል፣ አፈላልገው ያገኙሃል እነሱ። አንተ አይደለም ሰላም የምታፈላልገው፣ አንተ አይደለም መኪና የምታፈላልገው፣ ቤት የምታፈላልገው። በቀላል አማርኛ ልንገራችሁ ብዬ ነው፣ በረከት እሱ ነው ብዬ ዲፋይ ለማድረግ ሳይሆን፣ አንተ አይደለም እነዚህ ነገሮች የምታፈላልገው። ሰክሰስ ራሱ አንተን ያፈላልጋል። እዚህ አካባቢ የእግዚአብሔርን ቃል የሚሰማል ኦርደር ተደርጌ ነው እሱ ጋር ግባ ተብዬ የሱ ነህ ተብዬ ብሎ እንደዚህ የፈለገ ፈልጎ ይመጣል። ይመጡልሃል፣ ትሄዳለህ አይደለም የሚለው። ፈልገህ ታገኛቸዋለህ አይደለም የሚለው። ሰዎች ሄደው የሚያመጡት በረከት አለ፣ መጥቶ የሚያገኛቸውን በረከት አለ። ሰዎች ፈልገው የሚያገኙት ታግለው የሚያገኙት በረከት አለ፣ ፈልጎ ደግሞ የሚያገኛቸው በረከት አለ። ይሄ ፈልጓችሁ የሚመጣው በረከት የሚመጣው የእግዚአብሔርን ቃል በመስማት በኩል ነው። የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ ፈውስ ይሆንልሃል እንደሚል ቅድም ያነበብነው ቃል at the same time የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ያገኙሃል። ከዛ ቀጥሎ ሲናገር አንተ በከተማ ብሩክ ትሆናል፣ በእርሻ ብሩክ ትሆናል፣ በሆድ ፍሬ፣ በምድር ፍሬ፣ በከብት ፍሬ፣ በላም ርቢ፣ በበግ ርቢ ብሩክ ትሆናል። ቡሃቃ የተባረከ ይሆናል። ይሄ ብቻ አይደለም የሚለው በመግባትህና በመውጣትህ ጻፉ። ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይሄ ቃል ኢንዲኬት የሚያደርገው ሁለንተናዊ በረከትን ነው። ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይኸውልህ አንተ ብትሮጥ ጥሩ ነው፣ አንድ ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። ባንተ ልፋት፣ ባንተ ላብ፣ ባንተ ጥረት ጥቂት ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። የእግዚአብሔር ቃል ነው ሆሊስቲክ የሆነ ብሌሲንግ ወደ አንተ ማምጣት የሚችለው። ሁለንተናዊ በረከት የሚገኘው በእግዚአብሔር ቃል ውስጥ ነው። ለዚህ ነው በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ፣ በሆድ ፍሬ ብሩክ ትሆናለህ፣ በምድር ፍሬ ብሩክ ትሆናለህ፣ በከብት ፍሬ ብሩክ ትሆናለህ፣ በላም ርቢ፣ በበግ ርቢ አለና ይሄንን በረከት ወሰደውና ደግሞ እንደዚያ ጓዳ ከተተው። ቡሃቃ ብሩክ ይሆናል። እሱ ብቻ ነው። በመውጣት ብሩክ ትሆናለህ፣ በመግባት ብሩክ ትሆናለህ። በየትኛውም ሰርከምስታንስ አት ኤኒ ታይም አንተ ሰክሰስፉል አለመሆን አትችልም። ለምን? የእግዚአብሔርን ቃል ትሰማለህ። አንተ የእግዚአብሔርን ቃል ለእግዚአብሔር ቃል ጊዜ አለ፣ ለእግዚአብሔር ቃል ቦታ አለ፣ ለእግዚአብሔር ቃል ክብር አለ፣ ለእግዚአብሔር ቃል ልብ ክፍት ነው፣ ለእግዚአብሔር ቃል ጆሮ ክፍት ነው። ስለዚህ ትባረካል። አትጠራጠር። ደግሞ የምትባረከው በአንድ ጉዳይ አይደለም፣ በሁሉ ጉዳይ በየትኛውም ዳይሜንሽን ትባረካለህ። ይሄንን እግዚአብሔር እየነገረ ነው። ባክ በደንብ አድርግና አሜን በል። ብዙ ሰዎች የእግዚአብሔርን ቃል በመስማት በረከት የሚገኝ አይመስላቸው። አንተ ጊዜ እያባከንክ አይደለም፣ ሰዓት እያቃጠልክ አይደለም። you are not wasting time። እውነቴን ነው የምነግርህ። እያደረክ ያለው ቃል ስትሰማ በረከት እየሰበሰብክ ነው። ቃል ስትሰማ ሰማያት እየተከፈቱ ነው። ቃል ስትሰማ ሩቅ የሆነ ወደ አንተ እየቀረበ ነው። ቃል ስትሰማ ከባዱ ነገር እየቀለለ ነው። ቃል ስትሰማ እግዚአብሔር ለአንተ እየሰራ ነው። እስቲ በደምብ ጩሁና አሜን በል። ቃል ስትሰማ እግዚአብሔርን እያሰራኸው ነው። እግዚአብሔርን እያንቀሳቀስከው ነው። እግዚአብሔር እየተራመደ ነው። ላት ምንም ቴክኒክ ታክቲክ አያስፈልገው። መባረክ ከፈለክ እግዚአብሔር መባረክ ከፈለክ ሰማያዊ በግ ይዘህልኝና ጥቁር ዶሮ አናቱ ላይ ሸለምጥማጥ የመሰለ ምናምን አይደለም ታመጣለት። እንደዚህ አለ። የአምላክን የእግዚአብሔርን ቃል ስትሰማ እነዚህ በረከቶች ይመጡልሃል፣ ያገኙሁማል። ደስ የሚለው በረከት ፈልገህ ስታገኝ ሳይሆን በረከት ፈልጎ ሲያገኝ ነው። ለምስክርነት የሚመቸው አንተ ፈልገህ ስታገኝ ሳይሆን እሱ ፈልጎ ሲያገኝ ነው። እዚህ ቤት ይሰማል ወይ? እዚህ ቤት አንድ እግዚአብሔር የተላከለት ሰው አለ የሚል እዚህ ቤት የሚጎበኝ ሰው አለ ሲባል፣ አሁን የሚነሳ ሰው አለ ሲባል በኢየሱስ ስም ይሁንላችሁ።
በኢየሱስ ስም ይሁንላችሁ። ትባረካለህ። ጻፏ ዛሬ ትምህርት እኮ ትባረካል። ቃሉን ስትሰማ ትባረካል። አትሉም እንዴ እናንተ? በቃ ዝም ብለህ ድምፅህን ወደዋለሁ በላ ድገምና ብዙ ምርኮ እንዳገኘ ሰው በልሲ ብዙ ምርኮ እንዳገኘ ሰው ቃልህ ልቤ ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። አቤት 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 ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን። ሃሌሉያ ምስጉን ነው። በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። በተቃራኒው ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለ ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። ማንቻካቻ የሚሰራው ሁሉ ስንቱ ነው የሚከናወንለት? ለምንድን ነው ይሄ ሰው የሚሰራው ሁሉ የሚከናወንለት? በቀንም በሌሊትም ቃሉን ያስባል፣ ያሰላስላል። በልቡ የሚይዘው የእግዚአብሔርን ቃል ነው። ነገር አይደለም የሚይዘው፣ ወሬ አይደለም የሚይዘው፣ ሐሜት አይደለም የሚይዘው፣ የእግዚአብሔርን ቃል ነው የሚይዘው። ማንታካ ይከናወንለታል። የሚሰራው ሁሉ ይከናወንለታል። ዛሬ በኢየሱስ ስም ባረኳችሁ። የምትሰሩት ሁሉ ይከናወንላችሁ። የምትሰሩት ሁሉ ይከናወንላችሁ። ምስጉን ነው በክፎች ምክር ያልሄደ፣ አውጡታ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ አንድ ሰው እጁን ከፍ ያርግና እምሰራው ሁሉ ይከናወንልኛል ይበል። የኔ የሆነ ሁሉ ይከናወናል በሉ። በኢየሱስም ኮንፌስ አድርጉ። የምሰራው ሁሉ ይከናወናል በሉ። የኔ የሆነ ሁሉ ይከናወናል በሉ። አሜን። ሁለተኛ፣ አንደኛ በእግዚአብሔር ቃል ትባረካለህ። ሁለተኛ በእግዚአብሔር ቃል ሰው ትሆናለህ። ወዳጆቼ ዳዊት ከመሞቱ በፊት ለልጁ ለሰሎሞን ሲመክረው እንደዚህ አለ፣ በርታ ሰው ሁን፣ በርታ ሰው ሁን። ይሄ ደግሞ የሚከናወነው የአምላክን የእግዚአብሔርን ቃል የሙሴን ትእዛዝ ስጠብቅ ነው አለ። አንደኛ ነገሥት መጽሐፍ ምዕራፍ 2 ቁጥር አውጡ። አንደኛ ነገሥት መጽሐፍ ምዕራፍ 2 በርታ ሰው ሁን አለ። አሁን ሰው መሆን በልብስ አይደለም። ሰው መሆን በእግዚአብሔር ቃል እንደሆነ እንዴት እንደሚቻል ሲነግረው ዳዊት እንደዚህ ብሎ ይላል። ዳዊትም
የሚሞትበት ቀን ቀረበ። ልጁንም ሰሎሞንን እንደዚህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ሰው መሆን በቃሉ ነው። ቃሉ ጋር ባለ አታችመንት ነው። ለቃሉ ባለ ጥንቃቄ ነው ሰው መሆን። በርታ ሰውም ሁን፣ በምትሄድበትና በምታደርገው እንዲከናወንልህ በሙሴ ሕግ እንደተጻፈው። ከሰውም ሰው መሆን በእግዚአብሔር ቃል ነው ብላችሁ ጻፉ። ከሰውም ሰው መሆን በእግዚአብሔር ቃል፣ ከሰውም ሰው መሆን ለእግዚአብሔር ቃል በተከፈተ ጆሮና በሚያስተውል ልብ ነው ብላችሁ ደግሞ ጨምሩ። ከሰውም ሰው መሆን በእግዚአብሔር ቃል። ማንኛውም ሰው የሚሆነውን መሆን ትችላለህ፣ ግን ጥቂት ሰዎች በምድር ላይ የሚሆኑትን መሆን ከፈለክ ያ በእግዚአብሔር ቃል በርታ ሰው መሆን። ከሰውም ሰው መሆን በእግዚአብሔር ቃል ነው ወዳጄ። በብር አይደለም፣ በመኪና አይደለም፣ በሀብት አይደለም፣ በዝና አይደለም። ከሰውም ሰው መሆን በእግዚአብሔር ቃል። ለመሰላችሁ ንጉሡ ዳዊት ከመሞቱ በፊት የምድርን መንገድ እሄዳለሁ ከማለቱ በፊት ለልጁ ሲመክረው እንደዚህ ነው ያለው። ለምን? በመዝሙር መጽሐፍ 119 ላይ ስትመለከቱ እንደዚህ ይላል፣ ቃልህን በልቤ ሰወርኩት ይላል። ዳዊት ሲናገር ሌላ ቦታ እንደዚህ ይላል፣ አቤቱ እንደ ቃልህ ሕያው አድርገኝ። ራሱ ዳዊት ሲናገር እንደዚህ ይላል፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ዳዊት ያለፉትን ዓመታቶች በርትቶ የቀጠለው በእስራኤል ላይ ያበራው በችሎታ በጉልበቱ ሳይሆን ሰው መሆን፣ መብረታት፣ መጠንከር፣ በደም ቦልድ መሆን በእንጀራ አይደለም። አንተ የምትቆመው በእግዚአብሔር ቃል፣ ስትሬንግዝ የሚኖርህ በእግዚአብሔር ቃል። ራሱ የኖረበትን ሕይወት ነው የሚነግረው። ሕግ ለእግሬ መብራት ለመንገዴ ብርሃን፣ አቤቱ እንደ ቃል ሕያው አድርገኝ እንዳለ ብዙ ሰዎች ምድር ላይ ዘ ዎኪንግ ዴድ ናቸው። ዝም ብለው ነው የሚንቀሳቀሱት፣ ግን ሞተዋል። ከሰውም ሰው መሆን፣ ከአገልጋይም አገልጋይ መሆን፣ ከመሪም መሪ መሆን፣ ከባለ ሀብትም ባለ ሀብት መሆን በእግዚአብሔር ቃል። ትርጉም ያለው አሻራ ጥሎ ማለፍ በእግዚአብሔር ቃል። ወዳጆቼ ቅድም እንደነገርኳችሁ በጨለማ ላለ መብራት እንደምትጠነቀቁ ሁሉ ለእግዚአብሔር ቃል እንድትጠነቀቁ የእግዚአብሔር ቃል ይነግራችኋል። ሶስተኛ ወዳጆቼ የእግዚአብሔር ቃል እንደዚህ ይናገራል። የአምላካችሁን ዘዳግም መጽሐፍ ምዕራፍ 28 አውጡ እስቲ። ዘዳግም መጽሐፍ ምዕራፍ 28 ዛሬ በጣም ብዙ ቃል ነው ማነበው። ምዕራፍ 28 ቁጥር 62 እስከ 63 እንደዚህ ይላል፣ የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ለምን አልሰማችሁም? የምትጽፉ ሰዎች ማነስ በሉ። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። የእግዚአብሔርን ቃል ከሰማ ቃሉን መስማት ሕይወት ከሆነ በፍጹም ልታንስ አትችል። እግዚአብሔር በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። ከዛስ ትወርሱትም ዘንድ ከምትገቡበት ምድር ትነቀላላችሁ። አሁን የነገርኳችሁ አሁን ያጻፍኳችሁ ቃል ቀጥሎ ያለው የ63ኛው ቁጥር ሕይወት ነው። ቃሉን ያልሰማ ሰው ሕይወት እንደዚህ ነው። እንዴት ነው ካላችሁ፣ ማነስ ያንሳሉ። ብዙ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል፣ ታንሳላችሁ። ከዛ ቀጥሎ ሲናገር ምንድነው የሚለው? እንዲሁ በእግዚአብሔር ሲያጠፋችሁ መጥፋት፣ መፍረስ፣ ሲያፈርሳችሁም መነቀል ትነቀላላችሁ። መነቀል፣ መፍረስ፣ መጥፋት፣ ማነስ የእግዚአብሔርን ቃል ያለ መስማት ሕይወት ነው። ይሄው እዚህ ጋር ትነቀላላችሁ።
ትነቀላላችሁ። እንደዚህ ነው በቃ። ቃሉን የሚሰማ ሰው ግን እየበዛ ይበዛል፣ እየጨመረ ይጨምራል። አሜን ይባላል። በእግዚአብሔር ቃል ትባረካለህ፣ በእግዚአብሔር ቃል ሰው ትሆናለህ። ለዚህ ነው በርታ ሰው መሆን አለውና በሙሴ ሕግ እንደተጻፈው የእግዚአብሔር አምላክን ሕግ ጠብቀው። ሰው መሆን በቃሉ ነው። ልጅን ከምታስተምረው ባዮሎጂ በላይ ሰው የሚያደርገው የእግዚአብሔር ቃል ነው። ሶስተኛ በእግዚአብሔር ቃል በህይወት ትኖራለህ። በህይወት ትኖራለህ። በሕዝቅኤል መጽሐፍ እንደተጻፈው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔርን ቃል ሰምተው ነው። ጻፉ። በሕዝቅኤል መጽሐፍ የእግዚአብሔር ቃል እንደሚናገረው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔርን ቃል ሰምተው ነው። የእግዚአብሔርን ቃል ሰምተው ነው። እነዚህን አራት ነገሮች እንድጽፉ እፈልጋለሁ። በመሰረቱ እነዚህ የደረቁ አጥንቶች ወደ አጥንት ደረጃ እስኪደርሱ ድረስ የመርገፍ ፕሮሰስ በእነሱ ላይ አፕን አድርጓል። ደርቀዋል። እርጥብ አይደሉም ማለት ጊዜ ወስዷል። ረጅም ዘመን ደርቀው ኖረዋል። ተስፋቸው ተሟጧል፣ አብቅቷል፣ ህይወት አልባ ሆነዋል። በደንብ ተመልከቱ። ተመልከቱ። የእግዚአብሔር ቃል ሲናገር እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ልጄ ሆይ እነዚህ የደረቁ አጥንቶች በህይወት ይኖራሉን አለኝ። እኔም አንተ ታውቃለህ አልኩ። እንዲህም አለኝ፣ በእነዚህ የደረቁ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ፣ በህይወትም ትኖራላችሁ። የእግዚአብሔርን ቃል በህይወት መኖር በእግዚአብሔር ቃል ነው። ብራዘር መኖር በተጋቢኖ አይደለም። መኖር በእንጀራ አይደለም። መኖር በእግዚአብሔር ነው። በቀደሙ ስናገር ሰምታል። መኖር በእግዚአብሔር ነው። ተስፋ ተሟጦ ደርቀው ረጅም ዘመን ኖረው ህይወት አልባ የሆነ ጉዳይ የእግዚአብሔርን ቃል ስሙ፣ በህይወት ትኖራላችሁ አላቸው። ሕዝቅኤል መጽሐፍ ምዕራፍ 37 አውጡማ። የእግዚአብሔርም እጅ በላዬ ነበረ። ከዛስ እግዚአብሔርም በመንፈሱ አወጣኝ። ከዛስ አጥንቶችም በሞሉበት ሸለቆ በለው። አንተ ትፈራለህ እንዴ? መካከል አኖረኝ። ከዛስ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ። እነሆ እጅግ ደርቀው ነበር። ብዛታቸው ደግሞ ይገርምሃል። ተባብረው መለምለም አልቻሉ። ብዙ ነበሩ። ደግሞ አደራረቃቸው እጅግ ነው። እጅግም ደርቀው ነበረ። ከዛስ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? ከዛስ እኔም ጌታ እግዚአብሔር ሆይ እኔ በምድር እውቀት አላውቅም። በባዮሎጂ እንደዚህ አይነት ነገር የለም። አንዴ ከሞትክ ሞትክ ነው። ካለቀል አለቀል ነው። በዚህ ምድር እውቀት ካበቃ አበቃ ነው። ከደረቀ ደረቀ ነው። ከተቀበረ ተቀበረ። እኔ አላውቅም። ከዛስ ምን አለ? እርሱም እንዲህ አለኝ። ከዛስ በእነዚህ አጥንቶች አንተ በነበለው ትንቢት ተናገር። ከዛስ እንዲህም በላቸው እናንተ ድገመው ሞገስ ስጥና ድምፅን ከፍ አድርግና ይሄን እየተናገርክ እያለ የሆነ ነገርክ ላይ ዛሬ ህይወት ይመጣበታል። የሆነ ጉዳይክ ላይ ህይወት ይመጣበታል። ያለቀ ጉዳይክ ላይ ህይወት ይመጣበታል። በለው ተናገረው። አሁን እናንተ ከሚለው አንድ ሶስት እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። የትኛውም ፍጥረት የእግዚአብሔርን ቃል የመስማት ግዴታ አለበት። የእግዚአብሔርን ቃል ለመስማት አንድ ነገር በህይወት መኖር አይጠበቅበትም። ሞት እንኳን ቢሆን የእግዚአብሔርን ቃል ይሰማል። እስቲ በደንብ አሜን በሉ።